أشهد አላህ ኢላሃ በጣም ነው የሚያስገርመኝ ጽናታቸው ለእምነታቸው ያለው ነገር። በቀን የሚጸልዩት የጸሎት ብዛት አይሰለቹም፣ አይታክቱም። ኢቭን ወደ ጸሎት ሲሄዱ ዝም ብሎ አይደለም፣ ታጥበው ንጹህ ሆነው ነው የሚሄደው። ለአምላካቸው ያለውን ቦታ ያውቃሉ በደንብ አድርገው ጠንቅቀው። የአምላካቸውን ክብር ጠብቀው ነው ወደ ጸሎት ራሱ የሚሄዱት እና አንዳንዴ በቃ ግርም ነው የሚለኝ። ሁሉም እምነት ለእምነቱ ሟች የሆነ አማኝ አለው፣ ግን ለእኔ ሙስሊም ይለይብኛል። ስለ እውነት ለመናገር ማለት ነው። እኔ ስለ እምነት አይደለም እያወራ ያለሁት፣ ስለ አማኙ ነው። ስለ እስልምና ሳይሆን ስለ ሙስሊም ነው እያወራ ያለሁት። እውነት ነው፣ ሁሉም እምነት የራሱ የሆነ ህግ አለው። የሚያመሳስል ነገርም አለው ሌላኛውን እምነት ከሙስሊም ጋር። ግን እምነቱ ያለውን በስነ ስርዓት የሚተገብረው አብዛኛውን ጊዜ ሙስሊም ነው። እኔ ስላየሁኝ ነው፣ ኖር ያለውም ከሙስሊም ጋር ለብዙ ዘመናት እና በቃ በጣም ነው የምገረምባቸው። በጣም ደግሞ ከሙስሊም የምወድላቸው ነገሮች ውስጥ ምንድነው፣ የፈለገ ያህል ቢበደሉ፣ የፈለገ ያህል ትልቅ ነገር ቢደርስባቸው፣ ትልቅ በደል አያማሩ፣ አልሐምዱሊላህ ነው የሚሉት። ተመስገን ይላሉ፣ ያመሰግናሉ። ከዛ ሞር ይሰጣቸዋል፣ ሞር ይሆንላቸዋል። አመስገን ይሰጣል ይባል የለ፣ እሱን ነገር እነሱ ይተገብሩታል። እኔ እንጃ፣ እኔ አይቼ አላውቅም ሙስሊም ሲያማርር እና ለእምነታቸው ያላቸው አቋም የሆነ እኔ እንጃ፣ እኔ በቃ መግለጹን ላይ አልችልም። እና አብዛኛውን ጊዜ ንስሐ መግባት እንፈራለን፣ ሌሎቻችን ማለት ነው። ግን ሙስሊም በቀን ስንቴ ነው ንስሐ የሚገባው? ማለት የሚጸልየውን የጸሎት ብዛት ይውልኝ በቀን ማለት ነው። አይታክትም፣ አይሰለችም። በቃ ጽኑ ነው ለእምነቱ። እያንዳንዱ ሰዓት ከአምላኩ ጋር ኮኔክት ያደርጋል፣ ይገናኛል፣ ያወራል፣ ለአምላኩ ያለውን ፍቅር ይገልጻል ለጌታው። መሰጠት ነው ሙስሊም መሆን፣ እንደኔ ማለት እንደኔ ምልከታ። ሌላኛውን እምነት ጀጅ ያደርኩኝ አይደለም በድጋሚ እኔ መሰጠት ነው። እንዴት ነው የሆነ ነገር ከተሰጣችሁ ነው በቃ ልትቀይሩት፣ ምን ልትሉት አትችሉም አይደለ? ይሄ ስጦታ ነው። ይሄንን ያህል ጽናት፣ ይሄንን ያህል ብርታት እኔ እንጃ። ሙስሊሞች በጣም ነው የምትመቹ፣ ካለባበሳችሁ ጀምሮ ኢቭን ንግግራችሁ ውስጥ የምታካትቱት ቃላቶች በጣም ነው ደስ የሚለኝ። ይሆናል ኢቭን ተፈጥሮን የሚገልጹበት መንገድ ማሻአላህ፣ ውበትን የሚገልጹበት መንገድ የሆነ አላህ ደስ የሚል ነገር አለው። ሰላምታ አባባላቸው ብቻ ይስበኛል፣ እኔ ሌላው ነገር ቢቀር ማለት ነው። ሙስሊም እህት ወንድሞቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንደናንተ አይነት ጽናት ይስጠኝ፣ እንደናንተ አይነት ብርቱ የሆንኩ ሰው ያርገኝ። እውነት ለመናገር የሙስሊምን ያህል ጽናት፣ የሙስሊምን ያህል ትዕግስት ቢኖረንና የሙስሊምን ያህል ለእምነታችን ፍቅር ቢኖረን በዘር በብሔር በጎሳ ባልተከፋፈልን ነበረ። ብቻ ትመቹኛላችሁ። አላህ ዘምሪሊ፣ የምሬን ነው። በጣም ነው በቃ የምትመቹኝ፣ መግለጽ አልችልም። እና ደግሞ መግለጽ ሳልገልጽ ማለፍ የማልፈልገው ነገር ሐራም የሚባል ነገር አለ። የሆነ አምላክን ፍራቻ፣ ገባችሁ? እኔ መግለጽ አልችልም እውነት ለመናገር የምር የሆነ ከቃል በላይ ነው የሚሆንብኝ። በቃ ብዙ ነገራችሁ ይመቸኛል። ድጋሜ ልላችሁ የምፈልገው ግን እኔ ስለ እምነቱ አይደለም እያወራሁ ያለሁት፣ ስለ እምነቱ ተከታይ ነው፣ ስለ ጽናቱ ነው፣ ስለ ጉብዝናው ነው፣ ስለ እምነቱ ተከታይ ማለት ነው እያወራሁ ያለሁት። እና በጣም ነው የምትመቹኝ። እንዲሁ ቀጥሉ፣ እንዲሁ ጽኑ፣ እንዲሁ በርቱ፣ እንደው ለኛም ዱአ አድርጉ። እወዳችኋለሁ። በጣም ነው የማከብራችሁ። አመሰግናለሁ።